ዛሬ የምንገኘው በሳር ቤት እንግዲህ ዲፕሎማት መንደር በሆነችው ብዙ የፎሬን ኤምባሲዎች ቫቲካን ኤምባሲ የተለያዩ ኤምባሲዎች በሚገኙበት ሪተርን ኦፍ ኢንቨስትመንት በጣም ከፍተኛ በሆነበት ለሬንታል ኢንካም እንዲሁም ደግሞ ለመኖሪያ ምቹ በሆነችው ሳር ቤት ነው የምንገኘው። እንግዲህ ከጀርባ የምትመለከቱት እንግዲህ ኦልሞስት ተገንብቶ እያለቀ ያለው ፊኒሺንግ ስራዎች የሚቀሩት 80% እና ከዛ በላይ ግንባታ ፕሮግረስ ላይ የሆነ ሪል ስቴት ቱር ላስደረጋችሁ ነው የመጣሁት ማለት ነው። ሳር ቤት እንግዲህ ሂስቶሪካሊ ወይንም ደግሞ ሳይኮሎጂካሊ ብዙ አታችመንት ያላችሁ እዛ አካባቢ የመኖሪያ አፓርትመንት በተደጋጋሚ ስጠይቁን ለነበራችሁ ደንበኞቻችን ዛሬ የምንገኘው እንግዲህ ሳር ቤት መሀል ዳውን ታውን ላይ ዋና መስመር አካባቢ ሜን ሮድ ላይ ነው የምንገኘው። እንግዲህ ወደ ሳይቱ ጠጋ ብለን ሙሉ መረጃዎችን ቱር እናስደርጋችኋለን። እስከዛው እንግዲህ ቪዲዮአችንን በአክብሮት እንድትከታተሉን እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሳር ቤት የምትሉ ደንበኞቻችን አሁን ቀጥታ ወደ ሳይቱ እንሄዳለን። እዛ ሳይት ሄደን እንግዲህ ሳይት ኢንጂነሩ ጋር ቆይታ ይኖርናል ማለት ነው። ሙሉ መረጃውን እዛ እናደርሳችኋለን። እስከ ቪዲዮ መጨረሻ ተከታተሉን። ወደ ሳይቱ ተከተሉን። ያው አሁን ደግሞ እንግዲህ ዋና ሮድ አካባቢ ነው የምንገኘው ማለት ነው። እዚህ አካባቢ ሜን ሮድ የሳር ቤት ዋና አደባባይ እዚህ በቅርብ ርቀት ላይ ነው የምንገኘው ማለት ነው። ቫቲካን ኤምባሲ ደግሞ በዚህ 1 ኪሎ ሜትር ርቀት ላይ እናገኘዋለን። እዚህ ዳውንታውን ሳር ቤት ላይ እንግዲህ እኔ መሰለ አፓርትመንት ፕሮግረስ ያደረገ ኦልሞስት እያለቀ ያለ አፓርትመንት ቱር እናስደርጋችሁ። አሁን ሳይት ኢንጂነሩ ጋር እንግዲህ የሚኖረን ቆይታ ወደ ሳይቱ ገብተን አሁን አብረን ቱር እናደርግ፣ ሳይቱንም ቱር እናደርጋለን፣ ሳይት ኢንጂነሩንም አብረን ሄደን ኮሙኒኬት እናደርጋለን። እስከ ቪዲዮ መጨረሻ ተከታተሉ። እስከዛውን መርሳት የሌለባችሁ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ሳይት አብረን ያው እንግዲህ እንዳልኳችሁ እንግዲህ ዋና ሳይት ኦፊስ ላይ ሳይቱ ላይ ነው የምንገኘው ማለት ሳይቱን እንደምትመለከቱት ፕሮግረስ መመልከት ትችላላችሁ። አሁን ደግሞ በቀጥታ እንግዲህ አሁን ሳይት ኢንጂነሩ ጋር ዋና የሳይቱ ማናጀር ጋር ነው ማገናኛችሁ ማለት ነው። ሳይት ጋር ያለውን ፕሮግረስ እሱ ጋር ተገናኝተን እናውራ። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ነው። ደረጀ ይባላል። እንግዲህ አሁን እዚህ ጋር የምናገኘው ጌታቸው ይባላል፣ ሳይት ኢንጂነራችን ነው። ሙሉ መረጃውን ስለ ሳይቱ ይሰጠናል ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። እሺ ጌታቸው፣ አሁን እንግዲህ ሳይቱ ያለበትን ፕሮግረስ ወደ ውስጥ ገባ ብለን መመልከት እንችላለን። እሺ፣ እንኳን ደህና መጣ። እሺ፣ ቴንክ ዩ። እንግዲህ አሁን ይሄኛው ሳይታችን እዚህ ጋር እንደምታዩት ሜን አስፋልቱን ይዞ የተገነባ ነው ማለት ነው። እዚህ ጋር እንደምታዩት ለልጆቹ ከሳይቱ ላይ ለሚኖሩ ሰዎች የልጆች የኳስ ሜዳ አዘጋጅተናል ማለት ነው። በምታዩ መልኩ ነው ማለት ነው። ሬዲ ሆኗል ቀድሞ ማለት ነው። ይሄኛው መዝናኛውን በእናንተ የተሰራ ነው ማለት ነው። ይሄኛው በጋራ ትብብር የተሰራ ነው። አዲስ አበባ ከተማ መስተዳደር ጋር ያለውን ቦታ ከኛም ሀፍ ተደርጎ በአዲስ አበባ ከተማ መስተዳደርም በግማሽ ሰፖርት ተደርጎ የተሰራ ነው ማለት ነው። ከዚህ ጋር ደግሞ ሚኒ ስቴዲየም እያየሁ ነው። ይሄ ሚኒ ስቴዲየም በድርጅት የተሰራ ነው ማለት ነው። ይሄ በቴምር የተሰራ ነው። በቴምር የተሰራ ነው ማለት ነው። እዚህ ለሚጠቀሙት የራሳቸውን ልጆቻቸውንም ጨምሮ ቀለል ያለ ልምምድም መስራት የሚችል ለልጆች ውስጡን ደግሞ አብረን ገብተን ቱር እናድርግ። እሺ እንግዲህ ሜዳው ስቴዲየሙ ሚኒ ስቴዲየሟ በጣም ታምራለች ማለት ነው። ሳይት ፕሮግረሱን መመልከት ትችላላችሁ። እንግዲህ ሳይት ኢንጂነሩ ጋር ቆይታ እናደርጋለን ማለት ነው። እስቲ እንግዲህ በተጨማሪ ሳይቱ የተገነባበትን ጊዜና አሁን ያለበትን ፕሮግረስ ለደንበኞቻችን እንግዲህ አድርስልን ጌታቸው። መልካም እንግዲህ አሁን ይሄ ሳይት ከተጀመረ 18 ወራት ነው ማለት ነው ያለው። ይሄንን ስንሰራ እንግዲህ 3 ፌዝ ነው ይዘን የሰራ ነው። የመጀመሪያው ማለት ነው ሰሚ ፌዝ የምንለውን ከዛ ሱፐር ፌዝ የሚለውን ሰርተናል። በስተመጨረሻ ደግሞ ፌዝ 3 አሁን ያለንበት ላይ ማለት ነው። ያ ማለት ፌዝ 3 የምንለው ፊኒሺንጉን እየሰራን ነው ማለት ነው። ከስር እንደምታየው የኢንጂነሪንግ ዲፓርትመንቶችን ሬዲ አድርገን እዚሁ ላይ ነው እየሰራን ያለ ነው ማለት ነው። አሁን ላይ ፕላስ 20 ነው ጠቅላላ ህንጻው። ስትራክቸሩን ሰርተን ጨርሰናል ማለት ነው። ስትራክቸሩን ከጨረስን ወደ ፌዝ 3 እየገባን ነው ማለት ነው። የፊኒሺንግ እና ኢንስታሌሽኑን ስራዎችን እየሰራን እንገኛለን ማለት ነው። ይሄ እዚህ ላይ የደረስንበት እንግዲህ በዋነኛነት በ3 ዲፓርትመንት ከፍለን የሰራ ነው ማለት ነው። ከቤዝመንት የሚያወጣው የመጀመሪያው ክፍል ነው ማለት ነው። ከዛ ደግሞ ስትራክቸሩን የተቀበለው ደግሞ ሁለተኛው ዲፓርትመንት ነው ማለት ነው። እና ቴምር በዋነኛነት እየሰራበት ያለው በሁሉም ሳይቶቻችን ላይ በፌዝ ነው እየሰራን ያለነው ማለት ነው። አሁን ላይ ላለንበት ስራ የደረስነው ይሄኛውን ሜካኒዝምም ወይንም ይሄኛውን የአሰራር ሂደት ተከትለን ነው ማለት ነው። ደንበኞችም እዚህ ላይ እንግዲህ በአንድ አመት ከ6 ወር ቤታቸውን ቆሞ አይተውታል ማለት ነው። ኦኬ። ስለዚህ ከአንድ አመት በፊት ነበር ለሽያጭ የወጣው ማለት ነው ሳይት ከአንድ አመት ኦብቪየስ። ስለዚህ በአንድ አመት ከ6 ወር እስከ 8 ወር ባለው ጊዜ ውስጥ ግንባታ ፕሮግረሱ እዚህ ደርሷል ማለት ነው። እንግዲህ የደረሰበትን ፕሮግረስ መመልከት ትችላላችሁ። ግራውንድ ላይ ያለው እንግዲህ ለኦፊስ ኦልሬዲ እየተገለገሉበት ነው የሚገኘው እንደምንመለከተው ማለት ነው።
ስለዚህ አሁን እንግዲህ እዚህ ለሽያጭ አፓርትመንቶች አሉ ወይንስ ደግሞ እዚሁ በቅርብ ርቀት ላይ አሁንም በድጋሚ ሳር ቤት አካባቢ ላይ የመኖሪያ አፓርትመንቶች ለሽያጭ እንደወጡ ሰምተናል ማለት ነው። እዛ አካባቢ ያሉ የካሬ አማራጮች ስንት ካሬ እንደሆኑ ለክቡራን አድማጮቻችን ተመልካቾቻችን ብታደርሰልን ጌታቸው። መልካም ወንድም፣ እንግዲህ እዚህ ላይ ከአንድ ዓመት በፊት ነበረ ሽያጭ ያወጣ ነው። እሱን ሙሉ ለሙሉ ሸጠን ጨርሰናል ማለት ነው። ጥያቄው ሲበረታ ወይንም ጥያቄው ሲበዛብን የደንበኞች ፍላጎትንና ብዙዎች ደግሞ እዚህ ጋር ይሄኛውን ፕሮግረስ ሲያዩ እዚህ ያልገዙ ደንበኞች ላይ የመቆጨት እና ሌላ አላቸው የአማራጮችን ጥያቄ ሲበዛብን እዚህ በቅርብ ርቀት ላይ ማለት ነው ወኪንግ ዲስታንስ አንድ ኪሎ ሜትር በግምት ኪሎ ሜትር 1 ኪሎ ሜትር ማክሲመም 1 ኪሎ ሜትር ማለት ነው። ከቫቲካን ኤምባሲ ቀጥሎ ማለት ነው። እሱ ጋር ነው ላውንች ያደረግንላቸው። አሁን ነው ላውንች የተደረገው። እዚህ ላይ እንኳን ማግኘት ያልቻሉ እዚህ ላይ ያመለጣቸው በቅርብ ርቀቱ ላይ በዚሁ ፍጥነት በዚሁ ስኬጁል በዚሁ የአሰራር ሂደት የምንሰራው ይኖራል ማለት ነው። እንደውም አፕግሬድ አድርገን ለመስራት ነው አሁን ላይ ያሰብነው። ይሄኛውን ስታንዳርዱን ከአፓርትመንት ከተለመደው ስታንዳርድ ወደ ሆቴል አፓርትመንት ስታንዳርድ ከፍ አድርገን የሪሴፕሽን ቢሮ፣ የሊፍቶቹ ሁሉም የሆቴል ፓርኪንጉም የተሟላለት አድርገን ነው ለመስራት ያሰብነው። በዚሁ ቅርብ ርቀት ላይ ላውንች አድርገናል። ስለዚህ እዚሁ ሳር ቤት እንግዲህ ቫቲካን ኤምባሲ አጠገብ ላይ ሌላ ሳይት እንግዲህ ለሽያጭ ተዘጋጅቶ እየተሸጠ እንዳለ ነው እንግዲህ ኢንጂነር ጌታቸው እየነገረን ያለው ማለት ነው። ስለዚህ እዛ ሳይት ላይ ያሉን የካሬ አማራጮችን ልትነግረን ትችላለህ ለክቡራት ተከታታዮቻችን? በጣም ጥሩ። እንግዲህ ከዚህኛው ሳይት እህት በሚባል ወይንም በቅርብ ርቀት ደረጃ ያወጣኑ ሳይታችን ማለት ነው ባለ 2 እና ባለ 3 መኝታ ቤት አማራጮችን ነው ይዞ የወጣው ማለት ነው። ባለ 2 ከ82 ካሬ ጀምሮ ማግኘት ይቻላል እስከ 110 ኢንተርቫል አላቸው ማለት ነው። ባለ 3ቱ ደግሞ ከ139 እስከ 153 ካሬዎች ይኖራቸዋል ማለት ነው። እዛ ላይ እነኚህን ቤቶች ነው ለመገንባት ለሽያጭ የሚያወጣ ናቸው። ባለ 2 እና ባለ 3 መኝታ የቤት አማራጮች አሏቸው። መልካም ጌታቸው፣ እንግዲህ እዛ ሳይት ላይ ቅድመ ክፍያቸው ምን ያክል እንደሆነና በምን ያክል ጊዜ እንደሚረከቡ ለክቡራንና ክቡራት ተከታታዮቻችን ብታደርስልን? በጣም ጥሩ። እንግዲህ እዚህኛው ሳይት ላይ ያወጣናቸው ከ20% ቅድመ ክፍያ ከፍለው ቤቱን ኦን ማድረግ እንዲችሉ የመጀመሪያ አግሪመንት መውሰድ እንዲችሉ ነው ያደረግነው። ቀሪውን በፌዝ ነው። ምናልባት እዚህ ላይ የገዙ ደንበኞች እንደሚያውቁት መጀመሪያ ላይ እዚህ አውጥተን 10% ነበረ ቅድመ ክፍያው። እሱን ከፍለን አሁን የደረሰበትን በፕሮግረስ ነው ሲከፍሉ የነበረ። በተመሳሳይ ጊዜ ላይ በግንባታ ሂደት ነው ማለት ነው። በዛ መክፈል እንዲችሉ ስለሆነ እዚህም ላይ 20% ቅድመ ክፍያ ከፍለው ኦውን ማድረግ ይችላሉ። ዜን በኮንስትራክሽኑ ፕሮግረስ መሰረት በሚወጣላቸው ስኬጁል እንዲከፍሉ ነው ያመቻቸን። ኦኬ። ስለዚህ አሁን እንግዲህ አብዛኞቹ እዚህ ጋር ያሉ ቤቶች ተሽጠው አልቀዋል ማለት ነው። ኦልሞስት ግንባታ ፕሮግረሱ እንደምንመለከተው በጣም ፕሮግረስ አድርጓል። እንግዲህ እዚህኛው ሳይት ላይ ያመለጣችሁ ደንበኞች እዚህ አካባቢ እንደሚታወቀው ሳር ቤት እንግዲህ ብዙ ሪተርን ኦፍ ኢንቨስትመንት ከፍተኛ ነው። ብዙ ሰው ለመኖሪያ ፕሪፈር የሚያደርጋት ነች። ብዙ እንግዲህ ኢንተርናሽናል ኤምባሲዎች የሚገኙባት አካባቢ ነች። ለኪራይም ሆነ ለመኖሪያ በጣም ተስማሚ የሆነች አካባቢ ነች። ስለዚህ እዛኛው ሳይት ላይ እዚህ ጋር ሳገዙ ያመለጣችሁ ደንበኞቻችን እዚሁ በቅርብ ርቀት ላይ ከ500 እስከ 1 ኪሎ ሜትር በሚሆን ከ500 ሜትር እስከ 1 ኪሎ ሜትር በሚሆነው ርቀት ላይ እዚሁ ሳር ቤት ላይ የመኖሪያ አፓርትመንት የምትፈልጉ ሰዎች ለነዚህ ደንበኞች ምን ለየት ያለ ኦፈር አለ? አሁን እንግዲህ ዲስካውንት አማራጮችም እንዳሉ ማስታወቂያዎች ላይ እየሰማን ነው የምንገኘው ማለት ነው። ምን አይነት ለየት ያለ ኦፈር እንዳለ ለደንበኞቻችን እስቲ አድርስልን። እንግዲህ ቴምር ብዙ ሰው ሳይት ሲያወጣ ኤክስፔክት ያደርጋል። እሱ ምንድነው ለየት ያለ ፕሮዳክት ለየት ያለ ዲስካውንቶችን ብዙ ሰው ኤክስፔክት ያደርጋል ማለት ነው። እዚህም ላይ እንግዲህ አዲስ ሳይት እንደመውጣቱ ሰዎችን ላይክ ቤት እንዲገዙ ለማበረታታት በማሰብ ከቴምርም ብዙ ሰው ኤክስፔክት ስለሚያደርገው እንደያከፋፈሉ እስከ 35% ዲስካውንት የሚደርስ አቅርበናል ማለት ነው። በብር ሲታይ በጣም እስከ 6 ሚሊዮን ብር የሚደርስ ዲስካውንት አለው ማለት ነው። ብሩ መጠኑ ከፍ ባለ ቁጥር 35% ዲስካውንት አለ። ከ15% እስከ 35% ዲስካውንት ተዘጋጅቷል ማለት ነው።
ያንንም በትክክል መጠቀም ይችላሉ። የበለጠ 100% ለሚከፍል ኦን የሚያደርገው ቤት በቀላሉ አፎርድ የሚያደርግ ፕራይስ ይሆናል ማለት ነው። ኦኬ በጣም አሪፍ። እንግዲህ የዛኛው ሳይት ላይ እንግዲህ ኦልሞስት ከ15% እስከ 35% ዲስካውንት አማራጮች እንዳሉ ነው እንግዲህ ኢንጂነር ጌታቸው የነገረን ማለት ነው። ስለዚህ 100% ወይ 65% እና ከዛ በላይ ባንዴ ለሚከፍሉ ደንበኞች 35% ዲስካውንት አለ ማለት ነው። 30 እና ከዛ በላይ ፐርሰንት ለሚከፍሉ ደንበኞቻችን ደግሞ ከ15% ጀምሮ ዲስካውንት አለ ማለት ነው። ለምሳሌ እንግዲህ ባለ 3 ቤድሩም አፓርትመንት ለሚገዙ ደንበኞች በብር ደረጃ ምን ያክል ዲስካውንት አለ? በብር ካልኩሌት ቢደረግ እንግዲህ ባለ 3 መኝታ ማክሲመሙን ልንገር እስከ 6 ሚሊዮን ብር የሚሆን ዲስካውንት ይኖረዋል ማለት ነው። ከቶታል ፕራይሱ እንግዲህ ከቶታል ፕራይስ ፎር ኢንስታንስ አሁን 16 ሚሊዮን ቢሆን የሆነ ያክል ዲስካውንት አለው ማለት ነው። ስለዚህ በጣም አሪፍ ዲስካውንት ነው ማለት ነው። ስለዚህ እዛ አካባቢ ላይ መግዛት የሚፈልጉ ደንበኞች ስለዚህ ምን ቢያደርጉ ትላለህ? የመጀመሪያ ያው አሁን ላይ እንግዲህ ሳይቶቻችን ይሄኛውንም የሰራንበትን ኮንስትራክሽን ኳሊቲ መተው ቢያዩ ቢጎበኙን የበለጠ ተጠቃሚ ይሆናሉ ማለት ነው። ስለዚህ መታችሁ ጎብኙን። የሚቀመጥ ስልክ ይኖራል። በዛ ስልክ መሰረት መታችሁ ወይም ደውላችሁ መረጃ ማግኘት ትችላላችሁ ማለት ነው። እድሉ እንግዲህ አሁን ላይ በጣም ብዙ ሰው ይሄንን ነገር ለመጠቀም ወደ ቢሮ እየመጣ ነው፣ እየገዛም ነው ጭምር ነው ያለው ማለት ነው። ሽያጭ በጣም አለ። ስለዚህ ኦፊሳችን ለመጎብኘትም እንደገና ሳይታችንንም የኮንስትራክሽንንም ሁኔታ በአጠቃላይ ስለ ቴምር መረጃ ለማግኘት የምናስቀምጠው ስልክ ይኖራል ማለት ነው። በዛ መልክ ይደውሉልን። ጌታቸው እንግዲህ በጣም ለነበረን ቆይታ በጣም አመሰግናለሁ። እሺ አመሰግናለሁ። እሺ እንግዲህ ተከታታዮቻችን እንግዲህ ጌታቸው ጋር የነበረን ቆይታ ይሄን ይመስላል። ለበለጠ መረጃና ሳይት ኦፊስ ቪዚት ለማድረግ እንዲሁም ደግሞ አፓርትመንቱን መግዛት የሚፈልጉ ሰዎች እንግዲህ እያለቁ እንደሆነ ነው ያመላክተን ጌታቸው። እዚሁ በቅርብ ርቀት ላይ እዚህኛው ሳይት ላይ ያመለጣችሁ ደንበኞች እዚሁ በቅርብ ርቀት ላይ ያለ ሳይታችን ኦልሞስት ሽያጩ ከወጣ በጣም ቆይቷል ማለት ነው። ያሉን ስቶኮች በጣም ውስን ከመሆናቸው የተነሳ ደውላችሁ መረጃዎችን መውሰድ፣ ሳይት ኦፊስ ቪዚት ማድረግ እንዲሁም ሪዘርቭ ማድረግ እንድችሉ እዚሁ ባለው ስልክ ደውሉልን። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። እናመሰግናለን።